ለምን አንድ ፕራንክ እኮ ነው የተሰራው አይደል? ይሄን አክል የሚያደርስ ነገር እኮ አይደለም። አንድ ፕራንክ ናት አይደል? በዛ ፈቃደኛ ሆነሽ ነገሮችን ለማስተካከል ምናምን ተስማምተን ስንት ነገሮችን ከተነጋገርን ከተባባልን በኋላ ፍላጎት የለም። ሰው እንዴት ሰላም መሆን ይፈልግ? ቤተሰብ እኮ እርስ በርስ አደራ ተሰጣጣችኋል። ቢያንስ የነሱ ቃል እንኳን ለነሱ የገባችሁት ቃል እንኳን ትንሽ የማይዛችሁ ሃይሚን ብሩኬም ማለት ነው። ብሩኬ ሃይሚን ጋሺ ያደራ ሰጥተዋል። ታስታውሳለህ በደንብ እሱን ታውቃለህ አይደለ? ጋሺ እንዴት አድርጎ አደራ እንደሰጠ ምን ብሎ አደራ እንደሰጠ ታውቃለህ። ሃይሚም ሙሺ ምን ብላ አደራ እንደሰጠችሽ ታውቂያለሽ። አትሊስት ቡድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ያው ሰሞኑ ያለውን ነገር በትንሹም ቢሆን አውርተን ነበረና አዲስ ነገር ካለ አሳውቃቸዋለሁ ምናምን ብዬ ነበረ። ያው የጠፋሁትም ትንሽ ስላልተመቸኝ ነው። ያው ጎን ላይ አንዳንድ ነገሮች አሉ ማስተካከል ያሉብኝ። ያው በእኛ ህይወት ውስጥ የሃይሚና የብሩክ ጉዳይ ብቻ አይደለም የተበላሸው፣ ሌሎች የሚስተካከሉ ነገሮችም አሉ። እነሱ ላይ እየተሯሯጥኩኝ ነው ዝም ያልኩት። የሆነ ጉዳይ ረስቼው ምናምን ሳይሆን ያው አልመቻቸልህ ስላለኝ ነው። ፕላስ ደግሞ ያው እነዛን ነገሮች ካወራን በኋላ የተፈጠሩ ያሉ ነገሮች አሉ፣ ምንም ደስ የማይሉ ለማውራት እንኳን የማይመቹ በጣም የሚቀፉ የሚያስጠሉ ነገሮች ማለት ነው። ነገሮች በዚህን ያክል ርቀት ይሄዳሉ ብዬ አንድም ቀን አስቤ አላቅም። ለምን ካላችሁኝ ሁለቱ ያላቸውን ግንኙነት በደንብ አውቃለሁ። ምን ያክል እንደሚተሳሰቡ፣ ምን ያክል እንደሚዋደዱ፣ ምን ያክል እንደሚፈላለጉ እና ደግሞ እቅዳቸው ምን ያክል እንደሆነ በደንብ አውቃለሁኝና በእንደዚህ አይነት ተራ ነገር ይህን ያክል ህይወታቸው ምስቀልቀል ይላል ብዬ አስቤ አላቅም። አንድም ቀን ማለት ነው። የምሬን ነው የምላችሁ። አንድም ቀን በዚህን ያክል ርቀት ይጓዛሉ ብዬ አስቤ አላቅም። ለምን ብትሉኝ ሁለቱ በጣም የሚተሳሰቡ የሚፈላለጉ ሰዎች ናቸው። ፕላስ ደግሞ በጣም ብዙ እቅድ አላቸው እና ያንን እቅዳቸውን ለማሳካት ደግሞ ምንም አይነት ነገር ቢመጣባቸው ያንን ነገር ተጋፍጦ ማለፍ የሚችሉ አይነት ሰዎች ናቸው እና ከእቅዳቸው ከሀሳባቸው ከህልማቸው አንጻር ደግሞ ዛሬ ላይ የገጠማቸው ነገር ምንም ነው። እኔ ለምን ሊታያቸው እንዳልቻለ አይገባኝም። ለምን ይሄን ያክል ከባድ መስሎ እንደታያቸውና የሆነ አምኖ ለመቀበል ተሸናፊ ለመሆን ለምን እንደከበዳቸው አላውቅም። ብቻ መሀል ላይ እየተፈጠረ ያለው ነገር ትንሽ በጣም የሚያስጠላ ነገር ነው። አሁን ለሃይሚ ብሩኬም ለምን ይናክል ነገሩን አምናችሁ መቀበል እንደከበዳችሁ አላውቅም። ግን አትሊስት ለምታቅዱት ነገር ሌላው ይቅር። አሁን ኖርማሊ እናንተ እንትን አትበሉ እንጂ በእናንተ አብሮ መሆን በእናንተ አንድነት ውስጥ ስንት የሚደሰት ሰው አለ፣ ስንት ሰው አብሮ የሆነ አለ፣ በእናንተ ብቻ ማለት ነው። ሌላውን ተውት። አትሊስት የነዛን ሰው እንኳን አንድነት አይታችሁ ዞር ብላችሁ ወደ ራሳችሁ አትመለከቱ? ኢቨን አስቡት እስኪ እኔ ራሴ ከውጭ ሆኜ ያው ብዙም እንትን አታታርቁኝ፣ ግን እርግጠኛ ሆኜ እያወራሁ ነው ስለናንተ አይደለ? ለምንድን ነው ያን ነገር ሊታያችሁ ያልገባው? ሌሎችም ሰዎች አሉ ዘመድም በሏቸው ከዝምድናም የራቁ ጓደኛም በሏቸው፣ ግን በሆነ ነገር የተዋወቀም የተገናኘን ሰዎች አሉ። እነዛ ሰዎች ስለናንተ ከናንተ በላይ እርግጠኛ ሆኖ ይሄ ነገር አይከብዳቸውም፣ ይሄ ነገር ለነሱ ቀላል ነው፣ ይሄን ነገር አንድል ማድረግ ይችላሉ ብሎ ቆሞ ወገቡን አስሮ እየተከራከረ ባለበት ሰዓት ላይ እናንተ በዚህን አክል ደረጃ የምን ግትርነት ነው? የእውነት እኔ አሁን በጣም እንትን ነው ስሜታዊ የሆንኩ ነው በእናንተ ጉዳይ ማለት ነው። ለምን እንትን አስፈለገ? ወይስ እነሱ ጭቅጭቁን ግርግሩን ወደውት ነው ምንድን ነው እያደረጋችሁ ያላችሁት? ይሄ ነገር ደግሞ ልክ ነው ብዬ አላስብም። ለምን ቢቀርባችሁ ነው የሚሻለው? እንደዚህ አይነት የሆነ ለውጪ ሰውም ክፍተት ባትፈጥሩ ጥሩ ነው። አሁን ዳኒም እንደዚህ አይነት ኮንፊደንስ እየተሰማው ያለው እናንተ ከምታረጉት ነገር አንፃር ነው። እናንተ እየተገናኛችሁ የምትፈጥሩት ጭቅጭቅ ለሱ ሞር መንገድ እየከፈተለት ነው። ይሄን አይታችኋል። አይ ቲንክ ከ3 ቀን ይሁን ከ4 ቀን በፊት በደንብ አላስታውስም የተናገረው ነገር አለ። ፍፄ ሊያስታርቃቸው ሰብስባቸው ባለበት ሰዓት ላይ ሌላ ግርግር ነው የፈጠረው። እሱ ነገሩ እንዲበርድ አይፈልግም። ለምንድን ነው ይታያችሁ ያልገባ?
ያ ነገር እኮ እሱን ጎድቶት አይደለም። እውነት ለመናገር ይሄን አክል የሚያደርስ ነገር እኮ አይደለም። ምን አንድ ፕራንክ እኮ ነው የተሰራው አይደል? አንድ ፕራንክ ናት አይደል? በዛ ነገር ልትናደድ የሚገባውም እንደውም ሃይሚ ናት። ለምን ፕራንክ የተሰራችው ራሱ እሷ ስለሆነች ማለት ነው። ይሄ ዊጥ እንዲል የሚያደርገው ነገር ምንድነው? ብሩክ ያንተ ክፍተት ነው። አንተ የምትፈጥረው ክፍተት ነው ማለት ፕላስ ደግሞ እንደዚህ ይሄን አክል ባትሪኩ ደስ ይለኛል። ይሄ ጸብም ምንም አያስፈልግም፣ ግርግር አያስፈልግም። ከሱ ጋር ያለውን ነገር ለመፍታት ማለት ነው። ዞር በል ማለት ነው። ፕላስ ደግሞ ሃይሚ እኔ በዚህና ክልክ ተስፋ ባትቆርጪ ደካማ ባትሆኚ ደስ ይለኛል። ለምን እኔና አንቺ ያወራነው ነገር ታውቂያለሽ፣ ስንት ነገሮችን እንዳቀድን ብዙ ነገሮችን አውርተናል አይደለ? ከዛም በኋላ ደግሞ አውርተን ፍቃደኛ ሆነሽ ነገሮችን ለማስተካከል ምናምን ተስማምተን ስንት ነገሮችን ከተነጋገርን ከተባባልን በኋላ እኔ ነገሮችን ኖርማሊ ካልሙንሽ ታወሪያለሽ የሆነ ለማውረድ ምናምን እንትን ያለሽ ምን ነበር እያሰብኩ የነበረው። ብሩኬም እንደዛው ብዙ ነገሮችን አወጣናል እና በዚህና ክልክ ነገሮች ተወሳስበው መሄድ አለባቸው ብዬ አላስብም። ሲቀጥል ደግሞ ነገሮችን ሞር እያባባሰ ያለው አንድ ይሄ ቤተሰቦች ቲክቶክ ላይ ምናምን ፖስት የምታደርጉት ነገር የሆነ ሰዎችን እልህ ባናጋባ ጥሩ ነው። ገባችሁ? ያው ሶሲ የለቀቀች ያለው ቪዲዮ አይታችኋል ብዬ አስባለሁ። ደግሞ ታዩታላችሁ። እሷ ምንም ግድ አይሰጣትም እንደዛ በማድረጋችሁ። ዳኒም እንደዛ እየሰደባችሁ ስትፖስቱ እኔ ላይክ አደርግላችኋለሁ፣ ሪፖስት አደርግላችኋለሁ፣ ትፈምሳላችሁ እያላችሁ አይደል? ለምን በዛ ልክ ሰው እንትን እንዲላችሁ ታደርጋላችሁ? ጭራሽ በቃ ግድ ሊሰጣችሁ አይገባም። እናንተ ማድረግ ያለባችሁ ነገሮችን የሚያባብሱ ነገር ሳይሆን በሁለቱ መሀል ክፍተት የሚፈጥር ነገር ሳይሆን አንድ ሆናችሁ ሁለቱን የሚያስታርቅ ነገር ነው ማድረግ ያለባችሁ። ሁለቱን አንድነት የሚፈልጉ ሁለቱን ለማስታረቅ ብዙ ነገሮችን በኢንቦክስ የምትጽፉልኝም አላችሁ፣ የምትደውሉልኝም አላችሁ። የሁለቱን አንድነትና የሁለቱን አብሮነት መታረቅ የምትፈልጉ ሰዎች እናንተን ፈጣሪ ያክብርልኝ። የእውነት በጣም በጣም አመሰግናለሁ። ብዙ የምናወራቸው ነገሮች አሉ። ያው የሁላችንም ፍላጎት እሱ ስለሆነ ማለት ነው። ከዛ ባለፈ ግን ዛሬ ዋና እቅዴ የመጣሁበት ምክንያት ስምሪን አግኝቻት አንድ የቤት ስራ ልሰጣት ነው። ምንም የቤት ስራ ምናምን ባይሆን አንድ ነገር ላይን እንድትልልኝ ያው ከሷ ጋር አንዳንዴ ይገናኛሉ። ያው ከኔ ጋር እንገናኛለን፣ ግን ቤኪ ተወኝ ነው የምትለው። ቤኪ ተው እንደዚህ አይነት ነገር እንዳታወራ፣ ማውራት አልፈልግም፣ ጊዜ ነው የምፈልገው ከራሴ ጋር ምናምን ሌሎች ነገሮችን እናወራለን፣ ግን ስለዚህ አይነት ጉዳይ እያወራን ስላልሆነ አንድ ቤት ስራ ልሰጣት ነው። እሱን ነገር እንድታደርግልኝ ስለምፈልግ ማለት ነው። ሌላ አንድ የምናገረው ነገር ምንድነው፣ በዚህ ሁኔታ እና እንደዚህ ባላችሁበት ሁኔታ የምትቀጥሉ ከሆነ ነገሮች ሰላም አይሆኑም። ለምን እየታያችሁ እንደሆነ አላውቅም። እናንተ ሁለት አስቸጋሪ ሰዎች ማለት ነው። ለምን እየታያችሁ እንደሆነ አላውቅም፣ ግን አሁን ባላችሁበት ሁኔታ እንጃ ሰላም የሚፈጠር አይመስለኝም። ሁለታችሁም ደግሞ ደህና ማትሆኑ እና ፕሊስ እባካችሁ ለእናንተም ጭምር ሌላው እኮ ይቅር፣ ሌላው ይቅር፣ አሁን እየተፈጠረ ያለው ነገር ይቅር እናቆመውና ቤተሰብ እኮ እርስ በርስ አደራ ተሰጣጣችኋል እንዴ? ለምንድን ነው ቢያንስ የነሱ ቃል እንኳን ለነሱ የገባችሁት ቃል እንኳን ትንሽ የማይዛችሁ? ሃይሚም ብሩኬም ማለት ነው። ብሩኬ ሃይሚን ጋሺ ያደራ ሰጥተዋል፣ ታስታውሳለህ በደንብ እሱን ታውቃለህ አይደለ? ጋሺ እንዴት አድርጎ አደራ እንደሰጠ ምን ብሎ አደራ እንደሰጠ ታውቃለህ። ሃይሚም ሙሺ ምን ብላ አደራ እንደሰጠችሽ ታውቂያለሽ። አትሊስት የነሱ ቃል እንኳን ሊይዛችሁ እኮ ይገባል እንዴ! ምን ሆናችሁ ነው በመድኃኒዓለም እንዴ? ለምንድን ነው ቆም ብላችሁ የማይታያችሁ? ይሄ ሁሉ ያለፋችሁበት መንገድ በዚህና ትልቅ እኮ እንደዚህ መደራረስ የለባችሁ። አትሊስት ደግሞ ሌላው ይቅር እንደው አንድ ፕራንክ እኮ ነው ይሄ። በጣም ግርም እያለኝ የሆነ አሰብኩት፣ በተለያየ መንገድ በተለያየ ሳይድ ምናምን ለማየት ሞከርኩኝ። ምን አይነት ነገር ቢፈጠር ነው? እሺ በሰዓቱ ሃይሚ ተናደደች በሰዓቱ እሺ። ከዛ አለፈ 2 ቀን ሆነ ይባል የሆነ ነገር ተነጋገራችሁ ምናምን ይቅርታ እሺ ተባለ አይደል? እዛ ጋር እኮ ፖዝ ማድረግ እንችላለን።
ከዛ ደግሞ የሆነ አለ አንድ ምን እንደሚባል እንኳን የማይታወቅ ይመጣና እሱ እንዲህ ብቻ ግን እኔ እንጃ አሁን ሞር ሌላ ነገር ብዬ መዘባረቅ አልፈልግም። ብቻ ስምሪ እስክትመጣ እንጠብቃትና ለሷ አንድ ነገር ብያት ያያለና በእናንተም ፊት ነው አደራ ማለት የምፈልገው። ለዛ ነው ብቻ አብራችሁን ቆዩ። ፈጣን ማለት ነው። የት ነበር? ቤቴ ነው። ቤት አለሽ እዚህ? ኧረ እባክሽ። እሺ ዛሬ ጠራሁሽ ማለት ነው። ከባድ የቤት ስራ ልሰጥሽ ነው ማለት ከባድ የቤት ስራ አሁን ስላለው ነገር ማለት ነው። አሁን ባለው ሁኔታ ምናምን ከባድ የቤት ስራ ልሰጥሽ ነው። ናፍቃደኛ ነሽ? ችግር ፈቃደኛ ነኝ። እንደዛ ከሆነ ቤተሰብ ምናምን መስማት የለበትም። ስትቀበይ ብቻ ነው እንትን ማለት ፈልግ ነው እንዴ? ጉዳዩ ስለ ሀይሚና ብሩክ ነው። ግን ምንም ማቺው ነገር የለም። ትችዋለሽ በስነ ስርዓት ግን አሁን እንደዚህ አሁን ፊት ለፊት ከወረድ ያውቁታል እነሱ ጋር ኦሬዲ ይደርሳል። እንዲሰሙት ምናምን ስለማልፈልግ እዚሁ ቀስ ብዬ በጆሮሽ ነግርሻለሁ። ከዛ ትተገብሪልኛለሽ። ከዛ ባወራውስ ተሳስቼ አይቻልም። እኔ ሆዴ ቲማቲም ነው። አይ አይደለም። አሁን ምንም እኮ አይደለም። ትልቁ ነገር ምንድነው የሁለቱን ነገር ለማስተካከላ ሁላችንም እንትን እያልን ያለነው እነሱን ብቻ የሆነ አንድ የሚያደርግ የሚያስማማልኝ ነገር እንዳሰብኩት ከሆነልኝ ማለት ነው። እንዳሰብኩት ከሆነና የሚስተካከልልኝ ከሆነ የምታሳኪልኝ ከሆነ ያው የሁለቱም ነገር ይፈታልኛል ብዬ አስባለሁ። እና ቁልፉ እኔ ጋር ነው እንደ ያለው ቁልፉን መፈለግ ነው ያለው። ቁልፉን ፈልገሽ ማለት ነው። ካገኘሽ ካላገኘሽ ችግር የለውም። ያው የቤት ስራውን በራሴ መንገድ ይወጣል። ራስ መንገድ እንዳመጣው ራስ መንገድ ይወጣል። እኔ ራሴ ብቻ አሁን የምፈልገው የሆነ ነገር እላታለሁ። እሱ ነገር የምታስተካክል ለሌላ አይደል? እሺ ከቻልኩ ችግር የለውም። ግን ከቻልኩት ትችዋለሽ። አጣጣልከኝ። ኧረ ምንም ትችዋለሽ። ምን እንደሆነ ታውቂያለሽ? ካሜራ የሚሰማ ከሆነ ድምፁን ሳይለንት አድርገሽ ወይ ቆርጠው አይ ቆርጠውን ባትቆርጠው ችግር የለውም። እሺ ብቻ ይሄንን ነው የምፈልገው። ያው ነገሮች እንትን እንዳይበላሽ ምናምን የለም ጀስት ነገሩን ግልጽ ለማድረግ ብቻ ስለምፈልግ ፍላጎት የለም። ማሳ እንዴት ነው ነገሩ? አሁን ግራ እየገባኝ ያለው ነገር ይሄ ነው። ሰው እንዴት ሰላም መሆኑን አይፈልግም? አይ ሁለቱም ጋር አንድ እውነታ ኖሮ ሳለ ግን የሆነ ፉክክር ነገር ነው የያዙት የሚመስሉት። ማለት እል ነው አሁን እንደዚህ ድረስ ያደረሳቸው እንጂ ነገሩ እንደዚህ የሚባባስ ነገር አልነበረም። በራሳቸው ሰዓት የሚፈቱት ነገሮች ነበሩ። እኛ ሳንገባ ራሱ እነሱ መፍታት የሚችሉት ብዙ ነገራቶች ነበሩ። ግን ያው አንዳንዴ ወደ ሌላ ቦታ ነው እና የሚገፋፋ እንጃ። እኔ ስለነሱ በቃ ማውራት ያለብኝን አውርቻለሁ። ሁለቱንም እኔ እንጃ እሺ የሚሉ ሰዎች አይደሉም። ሁለቱም በራሳቸው እርምጃ ነው የሚራመዱት። ሰው መስማት አቆሙ። አላውቅም። እኔ አሁን ከነሱ ምን ልማር እንደምችል እንጃ። ከቡታጀራ ድረስ ወደዚህ ስመጣ እነሱን ብዬ ነበር የመጣሁት፣ ግን መመለስ ሁላ እንዳለብኝ የተሰማኝ ምንም የሚስተካከል ነገር ያለ ራሱ አልመሰለኝም። አሁን ላይ ከኔ አቅም በላይ ነው። ሲጀመር ከኔ አቅም በላይ ማለት ነው፣ ከሚታሰበው በላይ ነውና እኔ ቡታጀራ መለሳለሁ። እዚህ ምንም የማደርገው ነገር የለም። ከኔ አቅም በላይ ስለሆኑ አንደኛ ነገር ለሙሽሪም እነግራታለሁ። ሙሉ ነገራቶችን ነግሬ ከኔ በላይ እንደሆኑ ብዙ ነገራቶችን አታውቅም እሷ። በእርግጥ ማለት ያው የሚዲያ ተጠቃሚም ስላልሆነች ብዙ ነገራቶችን አታውቅም። ሰላም እንደሆኑ ነው እና የምታውቀው። ሀብትሽም አልነገራትም። ስለዚህ እኔ በስነ ስርዓቱ ቁጭ ብዬ አናገራታለሁ። ማለት እሷ መፍታት የምትችለው ነገራቶች በሙሉ ይኖራሉ። ማለት ከኔ በላይ እሷ
ትልቅ ነች። ሁለቱም ተረጋግተው ሊሰሟት ይችላሉ። ብዙ ነገራቶች ስላሉ እሷ መታ ቢያንስ እንድታናገራቸው አደርጋለሁ እኔ እንጂ ከኔ በላይ ናቸው ሁለቱም። በስመ አብ መጀመሪያ እዚሁ የቻልነውን ነገር እንሞክር። አንድ የሆነ ሌላም ሰው ባይገባ ባይ ነኝ በሁለቱ ማለት ሁለቱ መሀላቸው የተፈጠረ ነገር ራሳቸው ናቸው መፍታት ያለባቸው ብዬ ነበር ማምነው። ግን አሁን ደግሞ ቆም ብዬ ሳይው ሁለቱም ምንም እንትን ያላቸው ነገር የለም፣ ፍላጎት የላቸውም ሰላም መሆን ምናምን። ብቻ አንቺ ውሳኔሽን አቁሚ፣ የተወሰነ ጊዜ ራሳችንን እንጣር፣ ነገሮችን ማስተካከል ከቻለ። አይ ከአቅም በላይ የሚሆን ነገር ከሆነ ግን እንደዛ እናደርጋለን። አይ እኔ እስካሁን ባለው ድረስ እኮ ታገስኳቸው፣ ብዙ ነገራቶች ይስተካከላሉ ብዬ ሳስብ ነገሮች እየተሰው እንዲህ ብስብስ እያለ ነው ያለው። ሲጀምር ሲቀጥል ምንም የተስተካከለ ነገር ለውሳኔ ምናምን አትቸኩኝ ፕሊዝ። ሙሽ ይሄንን ነገር ካወቀች አንድ እሷ ናት እዚህ ድረስ ነው የምትመጣው። በስ ሁለቱ ሰላም ሳይሆኑ ንገራቸውን በቃ አሁን ምንድነው እርስ በርስ የሚወቃቀሱትን ነገር ጭራሽ መፍታት ነው ያለባቸው መጀመሪያ ማለት ነው። እሱን ነገር ይጨርሱ። ከዛ በኋላ አይ እንዲህ የሚሉ ከሆነ ምሽን እናመጣለን። አሁን መታ ነገራቶች በጊዜ ብታስተካክል ይሻላል እንጂ ነገር በሄደ ቁጥር እየባሰ እንጂ እየቀለለ የሚመጣ ነገር የለም። አንደኛ ነገር ዛሬ መስተካከል ያለበት ነገር ዛሬ ካልተስተካከለ ነገ እየተበላሸ የሚሄድ ብዙ ነገራቶች አሉ። እኔ አሁን እሷ ማወቅ አለባት ባይ ነኝ። ማወቅም አለ ምንም የሚበላሽ ነገር የለም። እንደኔ ይስተካከላል ብዬ ነው የማስበው። ማለት እሷ ሁለቱም ልጆቿ ናቸው። ስለዚህ ቁጭ አድርጋ ማወያየት ትችላለች። ቻስኪ ረጋ ብለን ተነጋግረን ምናምን ነው